የዚች ሀገር ችግር ምን እንደሆነ ህፃን ልጅ ያውቃል። ግን አንተ ሐኪም ቤት ሄደህ በሽታህ ምን እንደሆነ ተመርምረህ መድኃኒት ይሰጣል። በሽታህም ታውቋል፣ መድኃኒቱም ታውቋል። እና አምጥተህ ፕሪስክሪፕሽኑን ብታነብ ትድናለህ። መድኃኒቱ ሽሮፕ ከሆነ እንደዚህ ብትበጠብጠው ዋው ይሄ መድኃኒት እኮ በስመ አብ እንዴት አሪፍ መድኃኒት ነው ብትለው ትድናለህ። ይሄ መድኃኒት እኮ የተሰራበት ንጥረ ነገር ብትል ለሰው ሁሉ ስለ መድኃኒቱ ኳሊቲነት ብታወራ ጧት ማታ ብታየው በእጅ ብትይዘው ብታሸተው ትድናለህ? አትድንም። መድኃኒቱን መውሰድ አለብህ ለመዳን። እና የሀገራችን ችግር ምን እንደሆነ ይታወቃል፣ መፍትሄው ምን እንደሆነ ይታወቃል። ግን መፍትሄ መስጠት የሚችሉ ሰዎች እግዚአብሔር ዘመንና ጊዜ የሰጣቸው ሰዎች ያንን መድኃኒት መጠቀም ካልፈለጉ የሀገራችንን ስር ነቀል ችግር መንቀል እስካልቻሉ ድረስ ይሄ ለቅሶ ይቀጥላል። እኛም እስክንሞት ድረስ ማለት ነው። ይሄ ሀዘን ይቀጥላል። ሰው ምን ትናገራለህ? ግን አንድ መፍትሄ አለ። ምንም የማንክደው ነገር ሁል ጊዜ እንደውም እስካሁን ድረስ እኮ ኢትዮጵያን ያጠፏታል የተባሉ የተቀበሩ ፈንጆች ጠቅላላ ፈንድተዋል። የብሔሩም ተሞከረ፣ የሃይማኖቱም ተሞከረ፣ የብዙ ነገር ተሞከረ እና እንደ ሌሎች በቃ ያው አልፈረስንም ማለት አፋችንን ሞልተን ባንችልም ግን ስቲል እንደ ሀገር ሰዎች ስራ እየሄዱ እየገቡ እየወጡ ከውጭ ሀገር መንግስታት ጋር ያለን ግንኙነት ኤምባሲዎች አለመዘጋታቸው ሌሎች ነገሮች ሀገርን ሀገር የሚያስመስሏት ነገሮች መኖራቸው ያው አለን